ኦኬ ይሄ የምትመለከቱት የአንድ ፓይል ዲቴል ነው። ያው ሾሪንግ ስትራክቸር የምንለው ምንድነው? ኢትስ ኤ ግሩፕ ኦፍ ፓይልስ ነው። ግሩፕ ኦፍ ፓይልስ ምን እንለዋለን? ሾሪንግ ስትራክቸር ይፈጥራሉ ማለት ነው። ሶ እንደ ቢልዲንጋችን ሳይዝ እንዳለን ኤሪያ የምንጠቀመው የፓይል ብዛት ይወሰናል ማለት ነው። ፎር ኤግዛምፕል አሁን እኛ የምንሰራበት ኤሪያ ላይ 152 ፓይል አለ። ከ152 ፓይል የአንዷን ፓይል ዲቴል ነው እዚህ ጋር ያስቀመጥኩት ማለት ነው። ይችን የዚች የአንዷ ፓይል ዲቴል ገባችሁ ማለት የ152ቱን ፓይል ዲቴል ገባችሁ ማለት ነው። ሶ ግሩፕ ኦፍ እንደዚህ አይነት ነገሮች ናቸው ምንም የሆኑት ሾሪንግ ስትራክቸር የምንለው ይሄንን ነው ማለት ነው። ሶ እስኪ ከዚህኛውን ጀምር። ይቺ አንድ ፓይል ነች። ይሄ የምታዩት ፓይል ነው። ስንት ሜትር ቁመት አለው? 10 ከ50 10 ከ50 ቁመት ያለው ፓይል ነው ማለት ነው። ከላይ እዚህ ጋር በጥቁር የቀባሁት ነገር ምንድነው? ካፕ ቢም እንለዋለን። ካፕ ቢም የምንለው ምንድነው? ፓይሎች ዙሪያውን ፐርሜትር ኦፍ ዘ ቢልዲንግ ኢንስታል ካደረግናቸው በኋላ እነዛን ፓይሎች ኢንዲቪዥዋል ፓይሎች በዚህ ካፕ ቢም እናደርጋቸዋለን፣ እናያይዛቸዋለን። ዋናው ጥቅሙ ምንድነው? አንድ አባባል አለ። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው እንደሚባለው እዚች ፓይል ላይ ሲንግል ፓይል ላይ የሚመጣውን ስትረስ ወይም ጫና ብቻዋን ከምትሸከም በዚህ ፓይል ኮኔክት ስናደርጋቸው እንዳንድ አክት ማድረግ ይጀምራሉ። ሶ ሌሎቹም ፓይሎች እዚህ ጋር የሚመጣውን ጫና ምን ማድረግ ይጀምራሉ? ሼር መደራረግ ይጀምራሉ ማለት ነው። ዛትስ ዋይ ዋናው ጠቀሜታው ምንድነው? ስትረሱን ዲስትሪቢዩት ያደርገዋል ማለት ነው። ሶ የካፕ ቢም ጠቀሜታው ምንድነው? ሬንፎርስድ ስትራክቸር ማድረግ እንዳንድ አክት እንዲያደርግ ማድረግ ነው ማለት ነው። በግሩፕ ሲሆን የሆነ ነገር ለመውደቅ ምንድነው በጣም ያስቸግራል። ኢንዲቪዥዋል ከሆነ ግን ሊገፋ ይችላል ማለት ነው። እሱን ኮንሴፕት ለመጠቀም ካፕ ቢም አዘ ቶፕ ላይ ፕሮቫይድ እናደርጋለን። ስለዚህ ሁሉንም ፓይሎች በዚህ ካፕ ቢም እናደርጋቸዋለን፣ እናያይዛቸዋለን ማለት ነው። ፓይሉ ኢንስታል ከሆነ በኋላ መጀመሪያ ይሄ ፓይል እንዴት ነው የሚሰራው ደግሞ የሚለውን ደግሞ ይሄ ፓይል የሚሰራው ብረቶች ይኖራሉ። ሎንጊቱዲናል ሪንፎርስመንት የምንላቸው ቋሚ ብረቶች 16 ባለ 16 ዲያሜትር ባር ሊሆን ይችላል። እንደ ዲዛይኑ ይሄ ጥናት ይፈልጋል። እዚህ አካባቢ ያለውን ሰርቻርጅ፣ የቢልዲንግ ሁኔታ፣ ያለበት ኤሪያ ሎኬሽን የቱ ጋር ነው፣ በቤት የተከበበ ነው ወይ፣ ትላልቅ ሎድ አለበት ወይ የሚለው ነገር ተጠንቶ አናላይዝ ተሰርቶ የዚህ ብሬት ዲቴል ይቀመጣል ማለት ነው። ኤሪያ ኦፍ ስቲል ይታወቃል ማለት ነው። እሱ ኤሪያ ኦፍ ስቲሉን በምን እናስረዋለን? ስፓይራል በሆነ ስቴራፕስ ነው። አሁን ለእኛ የምንጠቀመው ስፓይራል የሆነ ስቴራፕ ነው። ባለ 10 ዲያሜትር የሆነ ባር ነው የምንጠቀመው። በየ140 ኤምኤም ስፔሲንግ እንጠቀማለን። ያ ማለት ምንድነው? ባለ 10 ሙሉ ቤርጋ የምንለው 12 ሜትሩ ሮል እየተደረገ ይሄ ኮለን ላይ እንደምንሰራው እየቆራረጥን አይደለም የምናደርገው፣ ሙሉ ነው። ሙሉ ቤርጋውን እየጠመጠምነው ነው የምንሄደው። እዚህ ፓይል ላይ የፓይል ዳያሜትር 60 ከሆነ 60 ላይ ምን እያደረግን እንመጣለን? እየጠመጠምነው እያዞርነው እንመጣና ሲያልቅ እዛ ጋር ላፕ አድርገን ቀጣዩን እንቀጥላለን ማለት ነው። ስለዚህ በሁለቱ መካከል በዚችኛዋና በዚችኛዋ መካከል ያለው ጋፕ ስንት ነው ብለናል? 140 ወይም 14 ሳንቲም ጋፕ ይኖረናል ማለት ነው። ስለዚህ ኮምፓይንድ የሆነ ነገር እንዲኖረን ይሄ ያው በዲዛይን አናላይዝ ነው የመጣ ነው ማለት ነው። ከዛ እንምጣ። ይሄ ፓይል ኢንስታል ካደረግን በኋላ ፓይል ካፕ እንሰራለን። የመጀመሪያው ስራችን ምንድነው? ፓይል ካፕ መስራት ነው። ይህንን ፓይል ካፕ ካያያዝን በኋላ እዚህ ጋር የምታዩት አንከሪንግ ሌብል የምንላታለች እቺ 350 ይሄ 00 ነው። ከ00 350 አንከር የሚሆንበት ሌብል ተሰጥቶናል። ለምንድን ነው አንከር የምናደርገው የሚለውንም እናያለን። ከዛ በኋላ ኤክስካቬሽን ሌብል ላይ ደግሞ ስንት ነው የሚያሳየው? 7 ሜትር 7 ሜትር ላይ ኤክስካቬሽን ሌብል ወይም የፋውንዴሽናችን ቦተም የሚያርፍበት ኤሪያ ይሄ ነው ማለት ነው። ከዚህ በኋላ ያለው ምንድነው? ሶይል ነው ማለት ነው። ባይ ኔቸር ያለውን ሶይል ይሄ ሙሉ ሶይል ነው ማለት ነው። ያልተቆፈረው ኤክስካቬት ዲስተርብ ያልተደረገው ሶይል እዚህ ጋር አለ ማለት ነው። ይሄ ደግሞ ምን ይባላል? ኢምቤድመንት ሄት ይባላል። ኢምቤድመንት ሄት ለምንድን ነው የሚያገለግለው? ይሄ አንከሬጅ ለምንድን ነው የሚያገለግለው የሚለውን ደግሞ እንይ እስኪ። የመጀመሪያው ኢምቤድመንትን እንይ። ይሄ ኢምቤድመንት ሄት ወይም ኢምቤድመንት ሄት የምንለው ከዚህ እስከዚህ ድረስ ያለው ዲስታንስ ያ ማለት በ7 እና በ10 ከ50 ስንት ነው? 3 ከ50 ማለት ነው። በ3 ከ50 ዲፈረንስ ያለው ይሄ ናቹራል ሶይል ባይ ኔቸር ኮምፓክትድ የሆነ ሶይል አንዲስተርብድ ሶይል የምንለው ኢምቤድመንት ሄት እንላለን። ይሄ ኢምቤድመንት ሄት የሚያገለግለን እዚህ ጋር ሪቴን የምናደርገው የሶይል የሚገኘው እዚህ ፓርት ላይ ነው። ቤቶች ሊኖሩ ይችላሉ። እነዚህ ቤቶች ሊኖሩ ይችላሉ። አሁን ለምሳሌ እንደ ሳይታችሁ ነው። ይሄ በየትም አይወሰንም።
አሁን ይሄ ህንፃዎች ቢኖሩ እዚህ ጋር ህንፃዎች ቢኖሩ የተለያዩ ነገሮች ሊኖሩ ይችላሉ። ህንፃዎች ይኖራሉ። የነዚህ ሰርቻርጅ አለ። እዚህ ጋር ምን ይፈጥራል? ላተራል ሎድ ይፈጥራል ማለት ነው። ላተራል ሎድ እንደዚህ ይፈጥራል ማለት ነው። እንደዚህ አይነት ላተራል ሎድ ሲፈጥር እዚህ ፓይል ላይ እንደ አይነት ስሜት ይኖረዋል። ስለዚህ ይሄንን እንደዚህ የመግፋት ማለት ነው። በዚህ በሚገፋበት በዚህ ሶይል በዚህ ሰርቻርጅ ምክንያት ይሄ ፓይል ይሄ አፈር ወደዚህ ልምጣ፣ እዚህ ጋር ስለተቆፈረ እዚህ ይሄ አፈር ወደዚህ ልግባ ነው። ትንሽ ስፔስ ነው የሚፈልገው። ኦፕን የሆነ ስፔስ ሲሆን ወደዚህ ልግባ እያለ ይህንን ፓይል ያስገድደዋል ማለት ነው። ስለዚህ እንደዚህ ሲገፋው ቤንድ ይሆናል አይደል? ፕላስ ቱ ዛት ምን ይሆናል? ዲስፕለስ ይሆናል። አሁን ለምሳሌ ይሄ ዳስተር እዚህ ጋር አለ ብዬ ላሳያችሁ። ይሄ ዳስተር እዚህ ጋር አለ። እንደ ፓይል አድርጋችሁ አስቡት። ይሄ ፓይል ሎድ በሚመጣበት ጊዜ ምን ያደርጋል? ይሄው ዲስፕለስ ቦታውን እየለቀቀ መጣ ማለት ነው። ይሄን ቦታውን ለቀቀ ማለት ነው፣ ዲስፕለስ አደረገ ማለት ነው። ይሄ ዲስፕለስ እንዳይሆን የሚያደርገው ሄት ነው፣ ኢምቤድመንት ሄት። ይሄ አፈር ይሄንን ፓይል በዚህና በዚህ ወጥሮ ይዟል፣ በቦታው እንዳይንቀሳቀስ ዲስፕለስ እንዳያደርግ ይሄ ኢምቤድመንት ሄት ወሳኝ ነው ማለት ነው። በእኛ ኬዝ በ7 ሜትር እና በ10 ከ50 በኔጌቲቭ ያደረኳቸው ያው ከግራውንድ በታች ከ00 በታች ስለሆኑ 3 ከ50 ሄት ኢምቤድመንት ሄት አለው ማለት ነው። ይሄ ሄት ይሄ ፓይል በዚህ አፈር ምክንያት ዲስፕለስ እንዳይሆን የሚያደርግ ነው። ምን አይነት ጫና ፈጥሮ? እንደዚህ አይነት ካውንተር ባላንስ የሆነ ሎድ ፈጥሮ ምን ያደርገዋል ማለት ነው። ይሄ ፓይል ባለበት ላይ እንዲቆም ያደርገዋል ማለት ነው። ሶ የዚህ ኢምቤድመንት ሄት ዋናው ጠቀሜታ ምንድን ነው? ይሄ ፓይል ምን እንዳያደርግ ነው? ዲስፕለስ እንዳያደርግ ነው ማለት ነው። ካልገባችሁ ኮሜንት ላይ ያልገባችሁን ፓርት ኮሜንት ላይ ጻፉልኝ። ቀጣይ ወደ አንከር እንሂድ። አንከር ማለት ምን ማለት ነው? ለምንድን ነው አንከር የምናደርገው የሚለውን ደግሞ ይሄ ፓይል በረዘመ ቁጥር ኢፍ ይሄ አንከር የለም ብለን እናስብ። ስለዚህ በዚህ ቤት በሚመጣ እዚህ ጋር ባሉ መሰረተ ልማቶች ትላልቅ ሄቪ ሎዶች በራሱ ሶይል ስትራታ የሚፈጥረው ጫና አለ። ስለዚህ እዚህ ጋር ካውንተር ባላንስ ስላለው ይቆማል። ከዚህ እስከዚህ ያለው ግን ፍሪ ሌንግዝ ነው አይደል? ስለዚህ ይሄ ሲገፋ ምንድነው ቤንድ ይፈጥራል ማለት ነው። ለፌለሪቲ ከዚህ ጋር ጀምሮ ወደዚህ ያለው ቅንጥሴ ማለት ነገር ቅንጥስ እንዳይል እናደርጋለን። ይሄ ሪዝኔብል የራሱ የሆነ ስትረስ ዲያግራም ይኖረዋል። ያ ስትረስ ማክሲመም የሚሆንበት ቦታ ላይ አንከር ይደረጋል። ይሄ አንከር የምናደርገው ምንድነው? በዋየር ነው። እሱ ዋየር ምን ይባላል? ስትራንድ ብለን እንጠራዋለን። አሁን እኛ የምንጠቀመው 2 ስትራንድ 13 ሜትር ሌንግዝ ያላቸው ዋየሮች ኢንሰርት ይሆናሉ። ይሄ ናቹራል አፈር ነው፣ አንዲስተርብድ የሆነ አፈር ነው፣ ወይም ሪቴን የምናደርገው አፈር ነው። በዚህ አንግል ዋየሮቹ አንከር ይሆኑና እዚህ ድረስ ይሄ 9 ሜትር ነው፣ ቦንድ ሌንግዝ እንለዋለን። 14 ሜትር ነው ብያቸዋለሁ። እዚህ 5 ሜትር አለ፣ ከዚህ እስከዚህ 5 ሜትር አለ፣ ፍሪ ሌንግዝ እንለዋለን። ከዚህኛው ጀምረን ደግሞ እዚህ ቀዩ የምታዩት ወይም ይሄንን ዛሬ ይሄ ቦንድ ሌንግዝ እንለዋለን። 5 ሜትር ሲደመር 9 ሜትር ስንት ሆነ? 14 ሜትር። 14 ሜትር ምን አለ ማለት ነው? ስትራንዳችን 14 ሜትር ነው ማለት ነው። አንድ ስትራንድ ስንት ይዛል? እንደ ዲያሜትሩ 15 ነጥብ፣ አሁን በእኛ ኬዝ 15.2 ኤምኤም ቲክነስ አለው። ይሄ ዋየሮች ናቸው። 7 ዋየሮች አንድ ላይ ተሰብስበው የሚሰሩት ታይፕ ነው ይሄ ስትራንድ የምንለው ማለት ነው። 7 ዋየሮች ናቸው አንድ ላይ ተጠምልለው ምን የሚሆኑት አንድ ስትራንድ የሚሆኑት ማለት ነው። እሱ ዋየር ነው፣ ቀጭን ዋየር ማለት ነው። ከዛ እዚህ ጋር ምን አለን? ፍሪ ሌንግዝ አለን። እዚህ ጋር ደግሞ እንደምታዩት ቦንድ ሌንግዝ አለን ማለት ነው። ፍሪ ሌንግዝ ምንድነው? ቦንድ ሌንግዝ ምንድነው? እመጣበታለሁ። ስለዚህ ከዚህ ነው አንከር የምናደርገው። አንከር አድርገን እነዚህ ዋየሮች ከዚህ ጀምረው እዚህ ድረስ 14 ሜትር አለ። 14 ሜትር ሲደመር ከዛ እዚህ ጋር ደግሞ ፐርፐዝሊ እዚህ ጋር ዋየሩን ተስቦ ወይም ስትሬች አድርጎ እንዲታሰር የተወሰነ ሜትር እንጨምርበታለን። የተወሰነ ሳንቲም 70 ሳንቲም 80 ሳንቲም ሊጨመር ይችላል። ስለዚህ 14 ሜትር ዋየር ከሆነ ዲዛይን ላይ ያለው ሲደመር 70 ሳንቲም 0.7 ሜትር እንጨምርበታለን ማለት ነው። በአጠቃላይ 14.7 ሜትር ዋየር እንቆርጣለን ወይም ስትራንድ እንቆርጣለን ማለት ነው። እዚህ አንከር ለማድረግ እንዳልኳችሁ እንዳለው የስትራታ አይነት እንደ አፈር ታይፕ እንደ ቢልዲንጉ እዚህ ጋር እንደሚፈጠረው ሎድ አንጻር ይሄ ፓይል ምን ያክል ነው ሪዚስት የሚያደርገው የሚለው ታስቦ ስንት ስትራንድ መሆን እንዳለበት። አንድ ስትራንድ ከሆነ
አንድ ስትራንድ የሚይዘው ስንት ነው ብያቸዋለሁ? 7 ዋየርስ ነው። 7 ዋየርስ እነሱ ተጠምጥመው ነው አንድ ላይ አንድ ስትራንድ የሚባሉት። ሁለት ስትራንድ ካስፈለገው ሁለት ስትራንድ፣ ሶስት ስትራንድ ካስፈለገው ሶስት ስትራንድ። በእኛ ኬስ ግን ሁለት ስትራንድ ነው። ቱ ስትራንድስ ነው። ሁለት ስትራንድ እንጠቀማለን። ይሄ ቀዩ ማለት ነው። ሌላ አንድ ምን ይኖረናል ማለት ነው? እንደዚህ አይነት ስትራንድ ይኖረናል ማለት ነው። ከዛ ከዚህ በኋላ ፍሪ ሌንግዝ ስለሆነ ቀይ እናደርገዋለን ማለት ነው። እንደዚህ አይነት ያው እንደዚህ አይነት ነገር ይመጣል ማለት ነው። ልክ አሁን እንደዚህ እንዳያችሁት እዚህ ጋር ምን ሆነ? ይሄኛው ሌላ አንድ ስትራንድ ነው። ይሄ ምን ይባላል? ስትራንድ። ይሄ ምን ይባላል? ስትራንድ። የተጠቀምነው ስንት ነው? ሁለት ስትራንድ የተጠቀምነው ማለት ነው። እንዴት ነው ኢንስታል የሚሆነው? አሁን ኢንስታል የሚሆነው መጀመሪያ እና 14.7 ሜትር ዋየር ስትራንድ ይቆረጣል። ሁለት ስትራንዶች ይቆረጡና ይሄ ድሪል ይደረጋል። ድሪል ተደርጎ እዚህ ድረስ ይመጣል። መጀመሪያ ሆሉ ነው የሚፈጠረው ማለት ነው። ቀዳዳ ይፈጠራል። ይሄ ስትራንድ እንዲገባ ቀዳዳ ይፈጠራል ማለት ነው። ከዛ እነዚህን ስትራንዶች ስናስገባ ግን እዚህ ጋር እንደምታያቸው ፍሪ ሌንግዝ እና ቦንድ ሌንግዝ የምንላቸዋለን። ፍሪ ሌንግዝ የምንለው ምንድነው? ስትሬች ለማድረግ ይሄ ፍሪ ሌንግዝ ከኮንክሪት ጋር ከአፈር ጋር እንዳይገናኝ እንዲሳሳብልን ለማድረግ ይሄኛው ኤሪያ ከምንም ጋር ንክኪ መደረግ ስለሌለበት በኮንዲዩት አድርገን እናስገባዋለን ማለት ነው። የትኛውን? ፍሪ ሌንግዙን ወይም 5 ሜትሩን ከዚህ ጀምረን እዚህ ድረስ ያለውን በምን እናስገባለን ማለት ነው? በኮንዲዩት አስገብተን ፍሪ ሌንግዝ ምንም ቦንድ አይሆንም ማለት ነው። ከዚህ በኋላ ያለው ግን ምንድነው? ቦንድ ሌንግዝ የምንለው ነው። ቦንድ ሌንግዙን ደግሞ ኮንዲዩት አናስገባበትም። ዋየሮችን ነው የምናስገባው። ዋየሮችን እንደዚህ እንከታቸዋለን ዊዛውት ኮንዲዩት ማለት ነው። እሱን በፒክቸር አሳያችኋለሁ፣ ቪዲዮ ላይም ታዩታላችሁ። እነሱ እዚህ ጋር ይገባሉ ማለት ነው። ስለዚህ ካለን 14.7 ሜትር ላይ ቦንድ ሌንግዙ 9 ሜትር፣ ከዚህ እስከዚህ ያለው 9 ሜትር ቦንድ ሌንግዝ ይባላል። ከዚህ እስከዚህ ደግሞ ፍሪ ሌንግዙ ደግሞ 5 ሜትር ነው ማለት ነው። ይሄ ቦንድ ሌንግዝ የተባለበት ምክንያት ምንድነው? ኮንዲዩት አብሮ ኢንስታል ይሆናል እዚህ ጋር ሌላ ተጨማሪ ኮንዲዩት ከስትራንዶች ውጭ ኮንዲዩት እዚህ ጋር አብረን ኢንስታል እናደርግና የውሃ ማጠጫ ኮንዲዩት ይገባል። ግራውት ሲሚንቶ እየተበጠበጠ ግራውት ይሄን ኮንክሪት ግራውት ለማድረግ ሌላ አንድ ኮንዲዩት ይገባል ማለት ነው። ሁለት ኮንዲዩቶች ይገቡና በዛ ግራውት ይደረጋል። ግራውት ሲደረግ ምንድነው? ኮንክሪቱ በእነዚህ ኮንዲዩቶች አሁን እዚህ ጋር ኮንዲዩት ይመጣል፣ ከዚህ ይመጣል። እነዚህ ኮንዲዩቶች ግራውት ሲደረግ ምን እየያዘ ይመጣል? ይሄ ኮንክሪት ኤሪያ ይሄ ስትራንድ በኮንክሪት እየተያያዘ ይመጣል። አንደኛ ምንድነው? እዚህ ጋር ምን የለውም? ኮንዲዩት የለውም አይደለ? ስትራንዱ ምን ዋየር ብቻ ነው እንጂ በኮንዲዩት አላስገባ ነው። ምንድነው? ይሄ ከኮንክሪቱ ጋር አብሮ እየያዛል ቦንድ ያደርጋል ማለት ነው። ቦንድ ያደርጋል ምን ያደርግልናል ማለት ነው? ቦንድ እንዲያደርግ በጣም በቃ ትልቅ ቻሌንጅ እንዲፈጠርበት ይሄ ሺሪንግ ስትረሱን ከፍተኛ ነው የሚያደርገው። ኢንተርሎክ ያደርጋል ማለት ነው። ይሄ ነገር እንዳይንቀሳቀስ እንደ ፊክስድ ሳፖርት ለመጠቀም ነው። እዚህ ጋር በኋላ ላይ ስለምንወጥረው ከዚህ ጋር ምንም መሆን የለበት መሳብ የለበት። ይሄኛው ዋየር እንዳይሳብ እዚህ ጋር ምንድነው? ሲሚንቶ በደንብ እዚህ ቦታ ላይ ምን ማለት ያለበት መግባት አለበት ማለት ነው። ለዛ ነው ቦንድ ሌንግዝ ያደረግነው። ለዛ ነው 9 ሜትር ሄድ 9 ሜትር ሌንግዝ ያለው ቦንድ ሌንግዝ ማለት በሺር ስትረሱ አንደኛ በሺሪንግ የሚፈጠር ሬዚስታንስ አለ፣ እሱ ፊክስድ ያደርገዋል። ሁለተኛው ኢንተርሎክ ያደርጋል። የዋየሩና የኮንክሪቱ አብሮ ሲያያዝ ኢንተርሎክ ያደርጋል፣ እንደ ፊክስድ ሳፖርት ይይዛል ማለት ነው። ከዚህ በኋላ ያለው ግን ምን አናደርገው? ቦንድ አይሆንም ማለት ነው። ኮንዲዩት አለው የራሱ የሆነ ፍሪ ሌንግዝ ነው፣ ለመሳብ ዝግጁ ይሆናል ማለት ነው። እዚች ፖይንት ላይ እንይዝና እንወጥረዋለን። ይሄ ሲደርስ ግራውት ከተደረገ በኋላ ከ14ኛ ቀን በኋላ ምን ማድረግ እንችላለን? እዚህ ጋር መሳብ ማሽን ይመጣል። ኤክስካቬሽን ሌቭላችን ላይ ቁመን እናደርጋለን። ይሄንን የራሱ የሆነ ማሽን አለ። ይሄንን ዋየር እየሳበ የምንፈልገውን ስትረስ ሲያገኝ እዚህ ጋር እናደርገዋለን እንቆጥረዋለን ማለት ነው። እዚህ ጋር ፊክስ እናደርገው ምንድነው? ፓይሉ እንዴት ያዘው ማለት ነው። ይሄንን እዚህ ጋር አትይዝም ብሎ ጥቅጥቅ አድርጎ ይዞታል ማለት ነው። ይሄ ቦንድ ሌንግዝ የምንለው ማለት ነው። ከዛ በኋላ እሱን ከያዘ በኋላ ከዚህ ጋር ሲሳብ ይሄ ይዞት እንደዚህ ይቆያል ማለት ነው። ከዚህኛው ሶይል ለምንድነው እንደዚህ ያራቅነው ካል ይሄ ቦንድ ሌንግዝ ወደዚህ ቢጠጋ አሁን ለምሳሌ ይሄ ቦንድ ሌንግዝ ረዝሞ እዚህ አካባቢ ቢሆን በምንስብበት ጊዜ እዚህ ፓይላችን ላይ ጫና ያሳድራል ማለት ነው። ይሄ ግን ከዚህ እስከዚህ ድረስ ያለው ሄት ያለው ሌንግዝ ዲፈረንስ ምንድነው? እዚህ ፓይል ላይ ጫና ለማሳደር
እያራቅ ነው ስትረሱን እያራቅንለት ስንመጣ እዚህ ጋር የሚሳበው ኤሪያ ኢነርጂ ወይም ፕሬሸሩ ዲሲፔት የሆነ እዚህ ጋር ሲደርስ ዜሮ የሆነ ነገር ይደርሰዋል ማለት ነው። ሶ ለመወጠር እዚህ ፓይል ላይ ጫና ሳናደርግ ይህንን ፓይል እንስበውና እዚህ ጋር እናስረዋለን ማለት ነው። አንደኛ ለምንድን ነው ፖስት ቴንሽን የተባለው ከተባለ ፖስት ቴንሽን ማለት አፍተር ኮንክሪት ነው ምን የምናደርገው ቴንሽን የምናደርገው ማለት ነው አይደል? አፍተር ኮንክሪት እና ቢፎር ኮንክሪት ማለት ነው። ፖስት እና ፕሪቴንሽን የምንለው አፍተር ኮንክሪት እና ቢፎር ኮንክሪት ነው። እዚህ ላይ አፕላይ ያደረገው ነው ምንድነው ከተባለ አፍተር ኮንክሪት ነው ምን የምናደርገው የምንስበው